ባለፉት ቀናት ዩክሬን በሩሲያ ወታደራዊ ጄቶች ላይ ተከታታይና ከባድ የሚባል የድሮን ጥቃት ማድረሷን አስታውቃለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንደገለጹት በጥቃቱ 117 ሰው አልባ አውሮፕላኖች ጥቅም ላይ የዋሉ ሲሆን ሩሲያ ሚሳኤሎችን ለመሸከም የሚጠቀምባቸውን ስትራቴጂካዊ የጦር አውሮፕላኖችና 34 በመቶ መምታታቸውን ተናግሯል። የዩክሬን ደህንነት ተቋም ይህን ጥቃት ለመፈጸም ለአንድ ዓመት ተኩል ያህል ሲያቅድ መቆየቱን ገልጿል። ድሮኖቹ መጀመሪያ በስውር ወደ ሩሲያ ግዛት ገብተው በጭነት መኪናዎች አማካኝነት ወደ አየር ኃይል ማዕከሎች ከተወሰዱ በኋላ በትክክለኛው ጊዜ የጭነት መኪናዎቹ ጣሪያ በርቀት ተከፍቶ ድሮኖቹ የሩሲያ ጀቶችን መደብደብ መጀመራቸው ተነግሯል። ምንም እንኳን ሩሲያ በ5 ግዛቶቿ ላይ የሽብር ተግባር መፈጸሙን አውጃና በመከላከያ ሚኒስቴርን በጥቃቱ ወታደራዊ አየር ማረፊያዎች ላይ ጥቃት እንደደረሰ ቢገልጽም በሙርማንስክና በሌሎች ክልሎች በሚገኙ የአየር ኃይል ጣቢያዎች በርካታ አውሮፕላኖች መቃጠላቸው ተነግሯል። የጥቃት የሩሲያና የዩክሬን ተደራዳሪዎች ለሁለተኛ ዙር ድርድር በቱርክ ኢስታንቡል ከመገናኘታቸው በፊት የተፈጸመ ሲሆን ምንም እንኳን ድርድሩ ቢካሄድም በሁለቱ ሀገራት ባሉ እርስ በርስ የሚያጋጁ ቅድመ ሁኔታዎች ምክንያት ምንም አይነት ውጤት እንደማይጠበቅ ታዛቢዎች ገልጸዋል።